እጅግ አስቸጋሪና በእግዚአብሔር ላይ አማጺ የሆነን ሕዝብ ለመምራት መመረጥን አሜን ብሎ ለመቀበል ይህንን ጀግና ጻድቅ መሆን ይጠይቃል። ይህ ሰው እግዚአብሔር የእርሱን ቃል እንደሰማው የማንንም ቃል ሰምቶ አያውቅም የተባለለት፣ አብሯቸው የተጓዙት ሁሉ ሲረግፉና ወደ ተረትነት ሲቀየሩ የተመለከተ ድንቅ መሪ ነው። ይህ ጻድቅ የእግዚአብሔርን ሕዝብ ጠላቶች ከምድረ ገጽ የደመሰሰ፣ በሙላት የሚገማሸርን ወንዝ ለሁለት ሰንጥቆ በደረቅ የተሻገረ፣ ፀሐይንና ጨረቃን ባሉበት አቁሞ የአንድን ቀን ርዝመት ከ24 ሰዓታት ያሳለፈ፣ በዝማሬ ከተማ ያወደመ ኃያል እግዚአብሔር ሰው ነው። ክቡራትና ክቡራን፣ ዛሬ በባርነት ምድር ተወልዶ በነጻነት መንገድ ስላደገውና የአዲሱ የበረሃ ትውልድ መሪ ስለሆነው ድንቅ የእግዚአብሔር ወዳጅ በዝርዝር ነግራችኋለሁ። እስከ ዝግጅቱ መጨረሻ አብራችሁኝ ብትቆዩ እንደ ግድግዳ ስለቆመው ወንዝና ባሉበት ስላልተንቀሳቀሱት ፀሐይና ጨረቃ በጥልቀት ነግራችኋለሁ። ይህ የመጽሐፍ ቅዱስ ታሪኮች 12ኛው ክፍል የኢያሱ ወልደ ነዌ አስደናቂ ታሪክ ነው። ውድ የመባ ቲቪ ተመልካቾች፣ አብረን ብዙ ተጉዘናል። እናንተ ቪዲዮዎቻችንን እየተመለከታችሁ እኛ ደግሞ እያዘጋጀናቸው ቅዱስ እግዚአብሔር ብዙ አስተምሮናል። ባሳለፍነው ዓመት 100,000 ቤተሰቦችን ለማፍራት ስንጠይቃችሁ በአጭር ጊዜ ውስጥ ትብብራችሁን አሳይታችሁናል። በእግዚአብሔር ስም እናመሰግናለን። ዛሬም 76.8% የምትሆኑ ተመልካቾቻችን ቻናላችንን ሰብስክራይብ እንዳላደረጋችሁ የዩቲዩብ መረጃ ያሳያል። የምትወዷቸውን ዝግጅቶች እኛ ወደ እናንተ ስናደርስ እናንተ ደግሞ ቻናሉን ሰብስክራይብ በማድረግና የደወል ምልክቷን በማብራት እንድትተባበሩን ጠይቃለን። በያዝነው ዓመት መጨረሻ 500,000 ተከታዮችን ለማፍራት የያዝነውን ዘመቻ በመቀላቀል አገልግሎቱን ደግፉ። ሰብስክራይብ ማድረግና የደወል ምልክቷን ማብራት ለእናንተ ምንም አይነት የገንዘብ የጉልበትና የጊዜ ወጪ የማይጠይቅ ሲሆን ለኛ ግን ከፍተኛ ጥራት ያላቸውን ዝግጅቶች ወደ እናንተ እንድናደርስ ይረዳናል። አሁኑኑ ሰብስክራይብ በማድረግ ይተባበሩ። እናመሰግናለን። የነዌ ልጅ ኢያሱ ነቢይ የተወለደው በምድረ ግብጽ በባርነት ከነበሩ እስራኤላውያን ሲሆን የቀደመ ስሙ አውሴ ይባላል። ኢያሱ የታላቁ ነቢይና መስፍን የነቢያት አለቃ የሙሴ ደቀ መዝሙር የነበረ፣ በኋላም እግዚአብሔር የመረጠው ነቢይ ነው። የስሙ ትርጓሜም እግዚአብሔር አዳኝ ነው ማለት ነው። ኢያሱ መባሉ ስለ ሁለት ነገር ነው። የመጀመሪያው አሜሌቃውያንን ድል አድርጎ እስራኤላውያንን ምድረ ርስት እንዲወርሱ አድርጓልና፣ ሁለተኛው ደግሞ ኢያሱ ለጌታችን ለኢየሱስ ክርስቶስ ምሳሌ እንዲሆን አስቀድሞ ጌታ ያውቃልና ነው። ይህም ኢያሱ አሕዛብን ድል አድርጎ ምድረ ርስትን እንዳስገባቸው የሁላችን ጌታ ኢየሱስ ክርስቶስ ዲያብሎስን ድል አድርጎ መንግሥቱን አውርሶናልና ኢያሱ በጌታችን ይመሰላል። ዘመኑ እግዚአብሔር የእስራኤልን ሕዝብ ከብዙ ዓመታት የባርነት ሕይወት ነፃ ሊያወጣ የተቃረበበት ነውና ሙሴ ነቢይ ከምድያም ሲመለስ ከመረጣቸው ተከታዮቹ ዋነኛው ኢያሱ ነው። እስራኤል ከባርነት ሲወጡ ሙሴ 80 ዓመቱ፣ ኢያሱ ደግሞ 40 ዓመቱ ነበር። ሕዝቡ ልበደንዳና አልታዘዝ ባይ ነበርና ለ40 ቀናት ብቻ የታሰበላቸውን መንገድ 40 ዓመታት እንዲጓዙት ሆነ። በዚህ ጊዜ ኢያሱ ከመምህሩ ከሙሴና ከሕዝቡ አልተለየም። መንጋውን ያለ እረኛ ያለ መሪ የማይተወው እግዚአብሔር ከመካከላቸው በሃይማኖት፣ በዓላማ፣ በቅድስና፣ በታማኝነት መምህሩን አህሎና መስሎ ሆኖም በመገኘቱ እስራኤላውያንን እንዲመራና እንዲያስተምር መምህሩ ሙሴም አስቀድሞ እንደኔ ያለ ነቢይን ያስነሳላችኋል፣ እሱን ስሙት በማለት ትንቢት የተናገረለት ኢያሱ እስራኤልን በእግዚአብሔር ተመርጦ ይመራ ጀመር። ኢያሱ መንፈሳዊ አገልግሎት የጀመረው ሙሴ ከአሜሌቃውያን ጋር እንዲዋጋ ባዘዘው ጊዜ ሲሆን ከዚህ ጊዜ ጀምሮ የሙሴ የቅርብ ሰው ሆኖ ማገልገሉን ጀምሯል። ሙሴ ከሞተ በኋላ እግዚአብሔር ኢያሱን ሕዝቡን እንዲመራና ለአባቶቻቸው የገባውን ቃል ኪዳን ከነዓንን እንዲያወርስ መረጠው። መጽሐፈ ኢያሱ ወልደ ነዌ ሲጀምር እንዲህ በማለት ነው። እንዲህም ሆነ የእግዚአብሔር ባሪያ ሙሴ ከሞተ በኋላ እግዚአብሔር የሙሴን አገልጋይ የነዌን ልጅ ኢያሱን እንዲህ ብሎ ተናገረው። ባሪያዬ ሙሴ ሞቷል። አሁንም አንተና ይህ ሕዝብ ሁሉ ተነስታችሁ ለእስራኤል ልጆች ወደምሰጣቸው ምድር
ይህንን ዮርዳኖስ ተሻገሩ። ለሙሴ እንደነገርኩት የእግራችሁ ጫማ የሚረግጠውን ቦታ ሁሉ ለእናንተ ሰጥቻለሁ። ከምድረ በዳው ከዚህም ከሊባኖስ ጀምሮ እስከ ታላቁ ወንዝ እስከ ኤፍራጥስ ድረስ የኬጢያውያንን ምድር ሁሉ እስከ ፀሐይ መግቢያ እስከ ታላቁ ባህር ድረስ ዳርቻችሁ ይሆናል። በሕይወትህ ዕድሜ ሁሉ ማንም አይቋቋምህም። ከሙሴ ጋር እንደሆንኩ እንዲሁ ከአንተ ጋር እሆናለሁ። አልጥልህም፣ አልተውህም። ለአባቶቻቸው እሰጣቸዋለሁ ብዬ የማልኩላቸውን ምድር ለዚህ ሕዝብ ታወርሳለህና ጽና፣ አይዞህ አለው። እግዚአብሔር አምላክ እነዚህን ቃላት የተናገረው ታማኝ አገልጋዩ ኢያሱን ለማበረታታት ነው። ፈታኝ ሁኔታዎችና የሚታለፉ የማይመስሉ እንቅፋቶች ቢያጋጥሙትም ደፋርና ብርቱ በመሆን ሊጋፈጣቸው እንደሚችል መክሮታል። ኢያሱ የአምላክን ትእዛዝ እስከጠበቀ ድረስ ስለወደፊቱ ጊዜ የሚፈራበት ምንም ምክንያት አልነበረውም። ምክንያቱም እግዚአብሔር ከእርሱ ጋር ሆኖ እንዲሳካለት ይረዳዋል። ይህንንም ራሱ በቃሉ ነግሮታል። እግዚአብሔር ለኢያሱ መመሪያዎችን በመስጠትና በጠላቶቹ ላይ ድል እንዲቀዳጅ በመርዳት አብሮት እንደሆነ አሳይቶታል። ኢያሱን ደፋርና ብርቱ እንዲሆን የሚረዳው አምላክ በዚያን ወቅት በመንፈሱ መሪነት ያጻፋቸው ጽሑፎች የድፍረትና የብርታት ምንጭ ሆነውት ነበር። ከነዚህ ጽሑፎች መካከል የእግዚአብሔር አገልጋይ ሙሴ ኢያሱን ያዘዘው ሕግ በሙሉ ይገኝበታል። ኢያሱ በ1473 ቅድመ ልደተ ክርስቶስ በሞዓብ ሜዳ የሰፈሩት እስራኤላውያን ስንቃችሁን አዘጋጁ፣ ከአሁን ጀምሮ ባሉት 3 ቀናት ውስጥ ዮርዳኖስን ተሻግራችሁ እግዚአብሔር አምላካችሁ ርስት አድርጎ የሚሰጣችሁን ምድር ገብታችሁ ትወርሳላችሁ በማለት ነበር ለእስራኤላውያን የተስፋውን ቃል ያበሰራቸው። ይህ ጊዜ በምድረ በዳ ማሳለፍ የነበረባቸው 40 ዓመት ወደ ማብቃቱ ተቃርቦ ነበር። እግዚአብሔር ሕጉን ቀንም ሆነ ሌሊት እንዲያነበው ለኢያሱ ነግሮታል። ኢያሱ እንዲህ ባለ መንገድ ማንበቡና ማሰላሰሉ የእግዚአብሔርን ሕግ ለመፈጸም ያለውን ቁርጠኝነት አጠናክሮለታል። በተጨማሪም ኢያሱ በአምላክ ቃል ላይ የተጻፈውን በጥንቃቄ መፈጸም ማለትም የተማረውን ነገር በተግባር ላይ ማዋል የቻለ ሰው ነው። ይህንን በማድረጉም ማንኛውንም ነገር በጥበብ የማከናወን አቅምን አዳብሯል። በአመራርነቱም ስኬታማ መሆን አስችሎታል። በሕይወቱም ላይ የታየው ይኸው ነው። ኢያሱ ፈታኝ ሁኔታዎች ቢያጋጥሙትም ታማኝ እግዚአብሔር አገልጋይ በመሆን አስደሳች ሕይወትን መርቷል። ከእግዚአብሔር ጋር በነበረው የተቀደሰ ግንኙነት እስራኤላውያንን ለድል ያበቃ መሪያቸው ነበር። እግዚአብሔር ለኢያሱ እነሆ ባሪያዬ ሙሴ ሞቷል፣ እንግዲህ አሁንም አንተና ይህ ሕዝብ ሁሉ ተነሱ፣ ለእስራኤላውያን ወደምሰጣቸው ምድር ለመግባት የዮርዳኖስን ወንዝ ተሻገሩ በማለት ከባድ ኃላፊነት ሰጠው። ኢያሱ በሚሊዮን የሚቆጠር ሕዝብ ያቀፈውን ይህንን ማህበረሰብ እየመራ ወደ ተስፋይቱ ምድር ሊጓዝ ተነሳም። ለዝግጅት እንዲረዳው መጀመሪያ ወደሚቆጣጠረው ከተማ ወደ ኢያሪኮ 2 ሰላዮችን ላከ። እነዚህም ሰላዮች ካሌብና ሰለሞን ይባላሉ። በዚች ከተማ ውስጥ እግዚአብሔር ለሕዝቡ ከሙሴ ጀምሮ በምድረ ግብጽና በበረሃው ጉዞ ላይ ያከናወነላቸውን ታላላቅ ሥራዎች የሰማች አንዲት ሴት ትኖር ነበር። ይህች ሴት ትውልዷ በኢያሪኮ ከተማ ሲሆን የወጣ የወረደውን ያለፈ ያገደመውን በኃጢአት እያስተናገደች በመጥፎ ግብር ተሰማርታ እንደ መንገድ እሸት ሁሉ ያለፈ ያገደመው የመጣ የወረደው ሁሉ ይቀጥፋት የነበረች ራኬብ ወይም ረዓብ የተባለች ሴት ናት። ኢያሱ መንፈሳዊ ደስታን በልቡ ተሞልቶ ካሌብና ሰለሞንን ኢያሪኮን ሰልሉ ብሎ ላካቸው። ካሌብና ሰለሞንም በትኩረት ሆነው የኢያሪኮን ቆላማውን ቦታ ሲሰልሉ አድረው ደጋማው ቦታ ላይ ሲደርሱ ነጋባቸው። በዚህ ጊዜ የኢያሪኮ ሰዎች ሰላዮች መሆናቸውን አይተው ማለትም አለባበሳቸውን፣ አካሄዳቸውን ተመልክተው ለዩአቸው። እነሱም በረዓብ ወይም ራኬብ ዘማ ቤት ገብተው ተደበቁ። ኢያሪኮዋውያኑም ተከታትለው ገብተው የእስራኤል ሰላዮች አልመጡምን አሏት። እሷም መጥተው ነበር፣ ነገር ግን እህል በልተው ውሃ ጠጥተው ሄዱ፣ ጥቂት ቀድመዋችኋል አለቻቸው። እነርሱም መግባታቸውን ስላመነች መውጣታቸውንም አትክድም ብለው ተመልሰው ወጡ። እርሷ ግን በውስጥ ደብቃቸው ነበር። ራኬብም ካሌብና ሰለሞንን እንዲህ አለቻቸው፣ ወደ ሀገራችን ትገባላችሁ፣ ነገሥታቱንም ትገድላላችሁ አለቻቸው። እነርሱም በምን አወቅሽ አሏት። ኃያላኑ ሲፈሩ ሲደነግጡ ለ50 ለ30 የሚከፈተው በር በራሱ ጊዜ ይከፈታል አለቻቸው። እንደምታዩት እኔ ከወገኖቼ ጋር ተድላ ደስታ አላደረግኩምና በምትገቡ ጊዜ እንዳታጠፉኝ ማሉልኝ ወይም ቃል ግቡልኝ አለቻቸው። እነርሱም በዚያን ጊዜ አንቺም ሆነ ወገኖችሽ ከቤታችሁ ተቀመጡ፣ ቤትሽ ላይ ምልክት አድርጊበት አሏት።
እርሷም እሺ ብላ በቤቷ መስኮት ላይ ቀይ ሐር አንጠለጠለች። ከዚህም በኋላ በሉ አሕዛብና ጉንዳን መንገድ ከያዙ አይለቁምና ተራራውን ጥግ አድርጉ ብላ መክራ ሰደደቻቸው። እነርሱም እሺ ብለው ተራራውን ጥግ አድርገው 3 ቀን ከቆዩ በኋላ ተጉዘው ኢያሱን አገኙት። እርሱም እንዴት ሆናችሁ መጣችሁ አላቸው። እነርሱም ረዓብ ወይም ራኬብ የተባለች ሴት አግኝታን በቤቷ ሸሸገችን። በኋላ አምላካችሁ ይህችን ሀገር አሳልፎ ሰጥቷችኋል፣ በመጣችሁ ጊዜ አብሬ እንዳልጠፋ አስቡኝ ብላ መክራ ሰደደችን በማለት ለኢያሱ ነገሩት። ረዓብ ሕይወቷን አደጋ ላይ ጥላ ሰላዮቹን የደበቀችው በእግዚአብሔር ላይ እምነት ስለነበራት ነው። ስለዚህ የእግዚአብሔርን ሕዝብ ለማጥፋት ይፈልጉ ለነበሩ ሰዎች ሰላዮቹን አሳልፋ የመስጠት ግዴታ የለባትም። እንዲያውም ረዓብ የጸደቀችው የንጉሡን መልእክተኞች በተሳሳተ አቅጣጫ በመምራቷ ጭምር ነበር። ረዓብ የእግዚአብሔርን ታላላቅ ሥራዎች ከሰማችና ከፊቷ እንዴት ያለ አስቸጋሪ ጊዜ እንደሚጠብቃት ከተገነዘበች በኋላ የእርሱን አምላኪዎች ለመደገፍ ቆርጣ ተነሳች። ወደ ኢያሪኮ ተልከው የነበሩት ሰላዮች ጥሩ ዜና ይዘው በመመለሳቸው ኢያሱ የዮርዳኖስ ወንዝ እስኪጎድል ሳይጠብቅ አስፈላጊውን ፈጣን እርምጃ ወሰደ። የእግዚአብሔር ፍቃድ መሆኑን ተረድቶ በሉ ተነሱ ብሎ ታቦተ ጽዮንን አስይዞ ካህናት ማዕጠንተ ወርቅ ይዘው ልብሰ ተክህኖ ለብሰው ኃያላኑ በቀኝና በግራ ተሰልፈው ከዮርዳኖስ ደረሱ። ኢያሱ ሰራዊት ከሰበሰበ በኋላ አምላክ የ10ቱ ትእዛዛትን የድንጋይ ጽላቶችና ሌሎችም ቅዱሳት መጻሕፍትን እንዲሸከሙ ነገራቸው። ካህናቱ እነዚህን ቅዱስ ዕቃዎች የቃል ኪዳን ታቦት በተባለ ሳጥን ውስጥ ተሸከሙ። ከዚያም ሰራዊቱ የዮርዳኖስን ወንዝ ለመሻገር ተዘጋጁ። ወንዙ ጥልቅ ነበር፣ እንዲሁም በከፍተኛ ፍጥነት ይጓዛል። እግዚአብሔር ወንዙን እንዲሻገሩ እንደሚረዳቸው ኢያሱ ለእስራኤላውያን ቃል ገባ። ከዛም ኢያሱ 12 ካህናት የቃል ኪዳኑን ታቦት እንዲሸከሙና ወደ ውሃው እንዲገቡ ጠየቃቸው። ካህናቱ ወንዙ ውስጥ እንደገቡ ውሃው ለሁለት ተከፈለ። እስራኤላውያንም በደረቅ ወንዝ ላይ የቃል ኪዳኑን ታቦት ተሸክመው ወንዙን ተሻገሩ። ኢያሱ ከደረቁ ወንዝ 12 ድንጋዮችን እንዲወስዱ እስራኤላውያንን ጠየቃቸው። በዚያን ቀን የነበረው የእግዚአብሔርን ተአምር ለእስራኤላውያን ለማስታወስ ድንጋዮቹን በዛ ስፍራ ቆለላቸው። እስራኤላውያን ዮርዳኖስን ከተሻገሩ በኋላ ኢያሪኮ አቅራቢያ ባለው ጌልጌላ በተባለ ቦታ ሰፈሩ። ከ4 ቀናት በኋላ ማለትም በእነሱ አቆጣጠር በአቢብ ወር 14ኛው ቀን ምሽት ላይ በኢያሪኮ ሜዳ የማለፍን በዓል አከበሩ። በማግስቱም የምድሪቱን ፍሬ መብላት የጀመሩ ሲሆን መና መውረዱንም አቆመ። በዚህም ጊዜ ኢያሱ በምድረ በዳ የተወለዱትን ወንዶች በሙሉ ገረዛቸው። እስራኤላውያን ከዮርዳኖስ ወንዝ ውስጥ 12 ድንጋዮችን ያወጡት ለመታሰቢያ እንዲሆናቸው ነበር። እግዚአብሔር በዚህ ዘመን ያሉትን አገልጋዮቹን ከጠላቶቹ ነፃ ለማውጣት የወሰዳቸው እርምጃዎች እርሱ ከሕዝቡ ጋር እንዳለ የሚያሳዩ ማስረጃዎች ናቸው። ኢያሱ የእስራኤላውያንን ሰራዊት ወደ ከነዓን ምድር መራ። ኢያሪኮ ወደምትባል ከተማም ደረሱ። ከተማዋም በጣም እጅግ ጠንካራ ከተማ ነበረች፣ እንዲሁም በረዣዥም ግንቦች ታጥራለች። ይህች ከተማ ፈጽማ ተዘግታለች። ወደ ውጭ የሚወጣም ሆነ ወደ ውስጥ የሚገባ የለም። በዚህ ጊዜ እግዚአብሔር ለኢያሱ አንድ ነገር ነገረው። ከተማዋን እንዲዞሯት አደረገ። ለኢያሱ የደረሰው የእግዚአብሔር ትእዛዝ እንዲህ የሚል ነበር: ሰልፈኞቻችሁ ሁሉ ከተማይቱን አንድ ጊዜ ይዙሯት፣ እንዲሁም 6 ቀን አድርጉ። በሰባተኛውም ቀን ካህናት 7 ቀንደ መለከት በታቦቱ ፊት ይሸከሙ። በሰባተኛውም ቀን ከተማይቱን 7 ጊዜ ዙሩ። ካህናቱም ቀንደ መለከቱን ይንፉ። ቀንደ መለከቱንም ባለማቋረጥ ሲነፉ የመለከቱንም ድምፅ ስትሰሙ ሕዝቡ ሁሉ ታላቅ ጩኸትን ይጩኹ። የከተማይቱም ቅጥር ይወድቃል፣ ሕዝቡም ሁሉ እያንዳንዱ አቅንቶ ይገባባታል አለው። የነዌም ልጅ ኢያሱ ካህናቱን ጠርቶ የቃል ኪዳኑን ታቦት ተሸከሙ፣ 7 ካህናት 7 ቀንደ መለከት ወስደው በእግዚአብሔር ታቦት ፊት ይሂዱ አላቸው። ሕዝቡንም ሂዱ፣ ከተማይቱንም ዙሩ፣ ሰልፈኞችም በእግዚአብሔር ታቦት ፊት ይሂዱ አለ። ኢያሱም ጌታውን ታዘዘ። ካህናት የቃል ኪዳኑን ታቦት ተሸክመው ሌሎች ደግሞ ቀንደ መለከቶችን እየነፉ የኢያሪኮን ግንብ 6 ጊዜ ከዞሩት በኋላ ታቦተ ጽዮንን በመሃል አድርጎ የነጋሪት ድምፅ ስትሰሙ አውኩ፣ ጩኹ አላቸው። እነርሱም እንዳላቸው አደረጉ። በሰባተኛው ቀን እየጮኹ ሲዞሩት የኢያሪኮ ቅጽር ከ4 ወገን ተናደ። አሕዛብም ወጡ፣ ገጠሟቸው፣ እስራኤላውያንም አሸነፉ። በዕለቱ የሆነውን ነገር
መጽሐፍ ቅዱስ እንዲህ ይነግረናል። ሕዝቡም ጮኹ፣ ካህናቱም ቀንደ መለከቱን ነፉ። ሕዝቡም የቀንደ መለከቱን ድምፅ በሰሙ ጊዜ ታላቅ ጩኸትን ጮኹ፣ ቅጥሩም ወደቀ። ሕዝቡም ሁሉ እያንዳንዱ አቅንቶ ወደ ከተማይቱ ውስጥ ገባ፣ ከተማይቱንም ወሰዱ። በከተማይቱም የነበሩትን ሁሉ ወንዱንና ሴቱን፣ ሕፃኑንና ሽማግሌውን፣ በሬውንም በጉንም አህያውንም በሰይፍ ስለት ፈጽመው አጠፉ። ኢያሱም ምድሪቱን የሰለሉ ሁለቱን ሰዎች ወደ ጋለሞታይቱ ቤት ግቡ፣ ከዚያም ሴቲቱንና ያላትን ሁሉ እንደማላችሁላት አውጡ አላቸው። ሰላዮቹም ብላቴናዎች ገብተው ረዓብን አባቷንና እናቷን ወንድሞቿንም ያላትንም ሁሉ ቤተ ዘመዶቿንም ሁሉ አወጡ፣ ከእስራኤልም ሰፈር ውጭ አስቀመጧቸው። ከተማይቱንም በእርሷም የነበረውን ሁሉ በእሳት አቃጠሉ። ነገር ግን ብሩንና ወርቁን የነሐሱንና የብረቱን ዕቃ በእግዚአብሔር ግምጃ ቤት አደረጉ። እግዚአብሔርም ከኢያሱ ጋር ነበረ፣ ዝናውም በምድር ላይ ሁሉ ወጣ። ኢያሱም አሕዛብን ድል ነስቶ ኢያሪኮን ገንዘቡ አደረጋት። ወደ ከተማውም እንደገባ ካሌብና ሰለሞንን በሉ ያቺ ሴት የት ላይ ነች በማለት ጠየቃቸው። እነርሱም ይዘውት ሄዱ። እርሷም ከቤቷ መስኮት ላይ ቀይ ሐር ከቤቷ በር ላይ ሰንደቅ ዓላማ አድርጋ ጠበቀቻቸው። ኢያሱም መረቃትና ሰለሞንን አግብታ እንድትኖር አደረጋት። የእስራኤል ልጆችም በአሕዛብ ዘንድ የተፈሩ ሆኑ፣ ታቦተ ሕጉም ከእነርሱ ጋር ነበረች። ስለዚህም በተንኮል የተነሱባቸውን ሁሉ በእግዚአብሔር ኃይል አጠፏቸው። ቀጥሎ የምትያዘው የነገሥታት ከተማ የሆነችው ጋይ ናት። ኢያሱ አሁንም ሰላዮችን አስቀድሞ ላከ። የተላኩት ሰላዮች የከተማዋ ነዋሪዎች ጥቂት ስለሆኑ ብዙ ተዋጊዎች መሄድ እንደማያስፈልጋቸው አስታወቁ። ከዚያም 3000 ወታደሮች ከተማይቱን እንዲወጉ ተላኩ። ነገር ግን ባልተጠበቀ ሁኔታ የጋይ ሰዎች የኢያሱን ወታደሮች አሳደዷቸው። ይህ የሆነበት ምክንያት እግዚአብሔር ከእስራኤላውያን ጋር አልነበረምና ነው። ይህ የሆነውም እስራኤላውያን ኢያሪኮን በወረሩበት ወቅት የይሁዳ ነገድ አባል የነበረው አካን የተባለ ሰው ኃጢአት ሰርቶ ነበርና ነው። ኢያሱ ለችግሩ እልባት ካበጀ በኋላ ከጋይ ሰዎች ጋር ዳግም ጦርነት ከፈተ። የጋይ ንጉሥ እስራኤላውያንን በመጀመሪያው ጦርነት ድል ስላደረገ በድጋሚ ለመግጠም በሙሉ ልብ ተዘጋጅቶ ነበር። ኢያሱ የጋይ ሰዎች ከልክ በላይ በራሳቸው መተማመናቸውን ተመለከተና በዚሁ ድክመታቸው በመጠቀም ከተማቸውን ያዘ። የኢያሱና የሚመራው ሕዝብ ጉዞ ቀጥሏል። አሁን ገባኦን ወደሚባል ከተማ ደርሰዋል። ገባኦን ታላቅ ከተማ፣ በስፋቷም ከጋይ የምትበልጥና ሰዎቿም ብርቱ ተዋጊዎች ነበሩ። ሆኖም ገባኦናውያን እስራኤላውያንን ኢያሪኮና ጋይን ድል ማድረጋቸውን ሲሰሙ ኢያሱን በማታለል የሰላም ቃል ኪዳን አስገቡት። በአካባቢው የነበሩት ሀገራትም ገባኦናውያን ከእስራኤላውያን ጋር በተናጠል የሰላም ስምምነት ማድረጋቸው አስደንግጧቸዋል። የእነዚህ ሀገራት 5 ነገሥታት ግንባር ፈጥረው ገባኦንን ለማጥቃት ተነሱ። በዚህ ጊዜ እስራኤላውያን ገባኦናውያንን ለመርዳት ተዘጋጁ። ታሪኩ እንዲህ ነው። 5ቱ አጎራባች ነገሥታት ተባብረው ገባኦንን ሲወሩ ገባኦናውያን በጌልጌላ ለነበረው ኢያሱ የድረስልን መልእክት ላኩለት። እግዚአብሔርም ኢያሱን በእጅህ አሳልፌ ሰጥቼሃለሁና አትፍራቸው፣ ከእነርሱም አንድ ሰው በፊትህ የሚተርፍ የለም አለው። ኢያሱም ከጌልጌላ ሌሊቱን ተነስቶ በድንገት ደረሰባቸው። እግዚአብሔርም በእስራኤል ፊት አስደነገጣቸው። ገባኦንንም ታላቅ መምታትን መታቸው። ከእስራኤል ልጆች እየሸሹ በቤቶር ቁልቁለት ሲወርዱ ወደ ኤዛቃና ወደ ሜዳ ዕቃ እስኪደርሱ ድረስ እግዚአብሔር ከሰማይ ታላላቅ የበረዶ ድንጋይ አወረደባቸውና ሞቱ። የእስራኤል ልጆች በሰይፍ ከገደሏቸው ይልቅ በበረዶ ድንጋይ የሞቱት በለጡ። ያን ጊዜም እግዚአብሔር በእስራኤል ልጆች እጅ አሞራውያንን አሳልፎ ሰጠ። እርሱ በገባኦን እነርሱን ባጠፋበት፣ እነርሱም በእስራኤል ልጆች ፊት በጠፉበት ቀን ኢያሱ ከእግዚአብሔር ጋር ተነጋገረ። እንዲህም አለ፣ በገባኦን ላይ ፀሐይ ትቁም፣ በኤሎንም ሸለቆ ጨረቃ አለ። እግዚአብሔርም ጠላቶቻቸውን እስኪያጠፉ ድረስ ፀሐይና ጨረቃ በየቦታቸው ቆሙ። ፀሐይም በሰማይ መካከል ቆመች፣ አንድ ቀንም ሙሉ ያህል አልጠለቀችም፣ እግዚአብሔር ለእስራኤል ይዋጋ ነበርና። እግዚአብሔር የሰውን ቃል የሰማበት እንደዚያ ያለ ቀን ከዚያም በፊት ከዚያም በኋላ አልነበረም። ከዚህ በኋላ በኢያሱ መሪነት እስራኤላውያን በደቡብና በምዕራብ የሚገኙ ከተሞችን እንዲሁም በሰሜን በኩል የሚገኙ ጥምር ነገሥታትን ድል አድርገዋል። ከዮርዳኖስ በስተ ምዕራብ የነበሩ በአጠቃላይ 31 ነገሥታት በኢያሱ መሪነት ድል ተነሱ። የኢያሪኮ ግንብ መፍረስና የእስራኤላውያን የዮርዳኖስን ወንዝ መሻገራቸው ቃል የተገባላቸውንና
40 ዓመታት የተንከራተቱበት የተስፋውን ምድር መውረስ የመጀመሪያው ምልክቶች ናቸው። ይህንን ምድር ለማግኘት በሙሴ አማካኝነት ጉዞ ሲጀምሩ ሴቶችና ሕፃናት ሳይቆጠሩ ለጦርነት ዝግጁ የነበሩት ወንዶች ቁጥራቸው 603550 ነበር። ነገር ግን ከግብጽ ጉዞውን ጀምረው ከ40 ዓመታት የበረሃ ጉዞ በኋላ የተስፋውን ምድር መርገጥ የቻሉት 2 ሰዎች እነርሱም መሪው ኢያሱና ሰላዩ ካሌብ ብቻ ናቸው። ሌላው ጉዞውን የጀመረ ሕዝብ በኃጢአቱ ምክንያት በበረሃው ቀልጦ የቀረ ሲሆን ከእነዚህ 2 ሰዎች ጋር የቃል ኪዳኑን መሬት መርገጥ የቻለው በ40 ዓመታት የበረሃ ጉዞ ላይ ተወልዶ ያደገው አዲሱ ትውልድ ነው። ይህም ትውልድ ቁጥሩ ወደ 601730 እንደሚደርስ ይገመታል። ከዚህ በኋላ ወደ 90 ዓመት ዕድሜ እየተጠጋ የነበረው አዛውንቱ ኢያሱ ለነገዶቹ ርስት ማከፋፈል ጀመረ። ይህ በእርግጥ ከባድ ኃላፊነት ነው። የሮቤልና የጋድ ነገዶች እንዲሁም የምናሴ ነገድ እኩሌታ ቀደም ሲል ከዮርዳኖስ በስተምስራቅ ያለውን መሬት ወርሰው ነበር። የቀሩት ነገዶች ደግሞ ከዮርዳኖስ በስተምዕራብ ያለውን ርስት በዕጣ ሊከፋፈሉ ሆነ። የቃል ኪዳኑ ታቦት የማደሪያው ድንኳንም በኤፍሬም ነገድ ግዛት በሴሎ ተተከለ። ካሌብ ኬብሮን የምትባለው ከተማ ስትደርሰው ኢያሱ ደግሞ ተምናሴራን ወሰደ። ሌዋውያን 6 የመማፀኛ ከተሞችን ጨምሮ 48 ከተሞች ተሰጧቸው። ከዚያም ከዮርዳኖስ በስተምስራቅ ያለውን ምድር የወረሱት የሮቤልና የጋድ ነገዶች እንዲሁም የምናሴ ነገድ እኩሌታ ተዋጊዎች ወደ ርስታቸው ሲመለሱ ግዙፍ መሠዊያን ሰሩ። ከዮርዳኖስ በስተምዕራብ የሚገኙ ነገዶች ይህንን ጉዳይ እንደ ሃይማኖታዊ ክህደት በመቁጠራቸው ምክንያት ከባድ የጎሳ ጦርነት ሊነሳ ተቃረበ። ሆኖም በጊዜው ጥሩ ውይይት በማድረጋቸው ከደም መፋሰስ ሊጠበቁ ችለዋል። ኢያሱ በተምናሴራ መኖር ከጀመረ ከጥቂት ጊዜ በኋላ የእስራኤልን ሽማግሌዎች፣ መሪዎች፣ ፈራጆችና ሹማምንት ሰብስቦ እንዲበረቱና እስከ መጨረሻው ድረስ ለእግዚአብሔር ታማኝ እንዲሆኑ አሳሰባቸው። ቆየት ብሎም የእስራኤልን ነገዶች በሙሉ በሴኬም ሰበሰበ። በዚያም እግዚአብሔር ከአብርሃም ዘመን አንስቶ ያደረገላቸውን ነገር ከተረከላቸው በኋላ እግዚአብሔርን ፍሩ፣ በፍጹም ታማኝነትም ተገዙለት በማለት በድጋሚ አጥብቆ አሳሰባቸው። ሕዝቡም እኛ አምላካችን እግዚአብሔርን እናመልካለን እንታዘዝማለን ብለው መልስ ሰጡት። ኢያሱ በሸመገለ ጊዜ በእስራኤል ውስጥ በኃላፊነት ቦታ ላይ የነበሩትን ሰዎች እንዲህ አላቸው፣ አምላካችሁ እግዚአብሔር ከሰጣችሁ መልካም ተስፋ ሁሉ አንዲቱን እንኳን እንዳላስቀረባችሁ ታውቃላችሁ። አንዱም ሳይቀር ሁሉም ተፈጽሟል አላቸው። ይህ እውነት መሆኑን ኢያሱ የመዘገበው ታሪክ በግልጽ ያሳየናል። ቀጥሎ የተፈጸመውን ታሪክ መጽሐፉ እንዲህ ይተርከዋል። እንዲህም ሆነ ብዙ ዘመን ከሆነ በኋላ እግዚአብሔርም እስራኤልን በዙሪያቸው ካሉት ጠላቶቻቸው ሁሉ ካሳረፈ በኋላ ኢያሱም በሸመገለ በዕድሜውም ባረጀ ጊዜ ኢያሱ እስራኤልን ሁሉ ሽማግሌዎቻቸውንም፣ አለቃዎቻቸውንም፣ ፈራጆቻቸውንም፣ ሹማምንቶቻቸውንም ጠርቶ እንዲህ አላቸው፣ እኔ ሸምግያለሁ፣ በዕድሜም አርጅቻለሁ። እናንተም አምላካችሁ እግዚአብሔር በእነዚህ አሕዛብ ሁሉ ስለ እናንተ ያደረገውን ሁሉ አይታችኋል። ስለ እናንተ የተዋጋ እርሱ አምላካችሁ እግዚአብሔር ነው። እነሆ እኔ ካጠፋኋቸው አሕዛብ ሁሉ ጋር ከዮርዳኖስ ጀምሮ በፀሐይ መግቢያ እስካለው እስከ ታላቁ ባሕር ድረስ ለነገዶቻችሁ ርስት እንዲሆኑ የቀሩትን እነዚህን አሕዛብ በዕጣ ከፈልሁላችሁ። አምላካችሁም እግዚአብሔር እርሱ ከፊታችሁ በብርቱ ይበትናቸዋል፣ ከፊታችሁም ያሳድዳቸዋል። አምላካችሁ እግዚአብሔር እንደተናገራቸው ምድራቸውንም ትወርሳላችሁ። ስለዚህም በሙሴ ሕግ መጽሐፍ የተጻፈውን ሁሉ ለመጠበቅና ለማድረግ በጣም በርቱ። ከእርሱም ወደ ቀኝም ወደ ግራም ፈቀቅ አትበሉ። በእናንተ መካከል ወደ ቀሩት ወደ እነዚህ አሕዛብ አትግቡ። የአማልክቶቻቸውንም ስም አትጥሩ፣ አትማሉባቸውም፣ አታምልኳቸውም፣ አትስገዱላቸውም። እስከ ዛሬ ድረስ እንዳደረጋችሁት ወደ አምላካችሁ ወደ እግዚአብሔር ተጠጉ እንጂ። እግዚአብሔር ታላላቆችንና ኃይለኞችን አሕዛብ ከፊታችሁ አስወጥቷል። እስከ ዛሬም ድረስ ማንም ሊቋቋማችሁ አልቻለም። አምላካችሁ እግዚአብሔር እንደተናገራችሁ ስለ እናንተ የሚዋጋ እርሱ ነውና ከእናንተ አንዱ ሰው 1000 ሰውን ያሳድዳል። አምላካችሁ እግዚአብሔርን ተወዱት ዘንድ ለራሳችሁ እጅግ ተጠንቀቁ። እናንተ ግን ተመልሳችሁ በመካከላችሁ ወደ ቀሩት ወደ እነዚህ አሕዛብ ብትጠጉ ከእነርሱም ጋር ብትጋቡ እናንተም ወደ እነርሱም ወደ እናንተ ብትደራረሱ አምላካችሁ እግዚአብሔር ከሰጣችሁ ከዚች ከመልካሚቱ ምድር እስክትጠፉ ድረስ መውደቂያና ወጥመድ በጎናችሁም መደገፊያ በዓይናችሁም እሾህ ይሆንባችኋል እንጂ አምላካችሁ እግዚአብሔር ከእንግዲህ ወዲህ እነዚህን አሕዛብ ከፊታችሁ እንዳያሳድዳቸው ፈጽማችሁ እወቁ። እነሆም ዛሬ የምድርን ሁሉ መንገድ እሄዳለሁ፣
እናንተም እግዚአብሔር ስለናንተ ከተናገረው ከመልካም ነገር ሁሉ አንድ ነገር እንዳልቀረ በልባችሁ ሁሉ በነፍሳችሁም ሁሉ እወቁ። ሁሉ ደርሶላችኋል፣ ከእርሱም አንድ ነገር አልቀረም። አምላካችሁ እግዚአብሔር የተናገረው መልካም ነገር ሁሉ እንደደረሰላችሁ አምላካችሁ እግዚአብሔር ከሰጣችሁ ከዚህች ከመልካሚቱ ምድር እናንተን እስኪያጠፏችሁ ድረስ እግዚአብሔር እንዲሁ ክፉ ነገርን ሁሉ ያመጣባችኋል። አምላካችሁ እግዚአብሔር ያዘዛችሁን ቃል ኪዳን ስታፈርሱ ሄዳችሁም ሌሎችን አማልክትን ስታመልኩ ስትሰግዱላቸውም በዚያን ጊዜ የእግዚአብሔር ቁጣ ይነድባችኋል፣ ከሰጣችሁም ከመልካሚቱ ምድር ፈጥናችሁ ትጠፋላችሁ። ይህ ኢያሱ በመጨረሻው የሽምግልናው ሰዓት ከመሞቱ በፊት ለእስራኤላውያን የሰጣቸው ትምህርትና ማሳሰቢያ ነበር። እስራኤላውያን እግዚአብሔርን እንዳይበድሉና ከአምልኮተ እግዚአብሔር መራቅ እንደሌለባቸው የሰጣቸው ጥብቅ ማሳሰቢያ ነው። ነቢዩ ኢያሱ ይህንን ቃል ሁሉ በእግዚአብሔር ሕግ መጽሐፍ ጻፈ። ታላቁንም ድንጋይ ወስዶ በእግዚአብሔር መቅደስ አጠገብ ከነበረችው ከአድባሩ ዛፍ በታች አቆመ። ኢያሱም ለሕዝቡ እነሆ የተናገረንን የእግዚአብሔርን ቃል ሁሉ ሰምቶአልና ይህ ድንጋይ ይመሰክርብናል። እንግዲህ አምላካችሁን እንዳትክዱ ይህ ምስክር ይሆንባችኋል አላቸው። ኢያሱም ሕዝቡን እያንዳንዱን ወደ ርስቱ ሰደደ። እነዚህ ክንውኖች ከተፈጸሙ በኋላ ኢያሱ በ110 ዓመቱ አረፈ። በተራራማውም በኤፍሬም ሀገር በገዓስ ተራራ በሰሜን ባለችው በርስቱ ዳርቻ በተምናሴራ ከኤሞር ልጆች በ100 በጎች በገዛው ናብሎስ በሚባል ቦታ ተቀበረ። በሊቀ ነቢያት ሙሴ እግር ተተክቶ ሕዝበ እስራኤልን በመምራት ወደ ተስፋይቱ ምድር ያደረሳቸውን የኢያሱን ታሪክ የዳሰስንበት የመጽሐፍ ቅዱስ ታሪኮች 12ኛው ክፍል በዚህ ይጠናቀቃል። በክፍል 13 ዝግጅታችን እስከምንገናኝ ሰላም እግዚአብሔር ከሁላችን ጋር ይሁን። አሜን።